ሰላም ሰላም ገንዬ እንዴት ነሽ? እንኳን አደረሰሽ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰሽ። አሜን አትይም እንዴ? አሜን ሀንዬ እንኳን አደረሰሽ። እንዴት ነው በዓል? ዘንድሮ በዓል መስለሻል? እግዚአብሔር ይመስገን። በሰው ሀገር እንግዲህ ይሄን ይመስለናል። ማሻአላ ብሏል ሙስሊም። መሀል ላይ እንትን አድርጊበት እንጀራ ተቀደልሽ። አበዛሽው እኮ በቂ ነው። በቃ እየቀዳሽ ነው። አዎ አያምርም? የእውነትም በዓል መስሏል። ቀዝቃዛው ነው አሪፍ። እንዳታሞኝ። አዎ አሪፍ ብለሽ ዶሮ እንጀራ አንድ ሰው የነበሩ እንጀራውም ዶሮም ትኩስ ከሆነ ባለሙያ ሴት አይደለችም ይላሉ። አንደኛው መቀዝቀዝ አለበት። አረ እንጀራ እንኳን ትኩስ አይደለም እንዴ እኮ ወይ እንጀራው ወይ አረ በቂሽ ነው። ይኸው እንጀራ እቤት የጋገረችው እንጀራ ባለሙያ ይገልጻት። አይብን ቤት ነው ማሻአላ። እንዴ እስከ ዛሬ ዝም ብዬ ነው ሳንቲሜን ሳከስር የኖርኩት ማለት ነው። ለምን ውጭ ስንበላ ነው በዓል በመጣ ቁጥር። አዎ እውነት ከአሁን በኋላ ውጭ አንበላም። ወይኔ እናቴ ብታየው ምግብ ያለ እኮ አይመስላትም የእውነት። ኧረ እባክሽ አትዙሪ። አይሻ እንኳን አደረሰሽ። እንኳን አደረሳችሁ አትይም እንዴ? እንኳን አደረሳችሁ። እንኳን አደረሳችሁ። ገንዬ እንዴት ነሽ? እኔ ባለሙያ እንኳን አደረሰሽ። እንኳን አደረሰን። ደህና ነሽ? ማን ነበር ስሟ እሷ? አመት ያደርሰን። ስምሽ ማን ነው ማየ? ደርዬ እንዴት ነሽ? እንኳን አደረሰሽ። አዲስ ናት ከኢትዮጵያ የመጣች ናት። አንድ ወር ሆነ? አንድ ወር። አረበኛ መቼም እየተለማመደች ነው አይደል? እናመሰግናለን። ለኛ ነው ይሄ ሁሉ ሽርንጉዱ፣ ይሄ ሁሉ ዝግጅት። አመት ያድርስልን። በሰላም በጤና ከቤተሰቦችሽ ጋር ተገናኝተሽ ለማክበር ያብቃሽ። ልጆችሽን ያሳድግልሽ። አሜን አሜን አሜን። አይዮ ወይኔ እኔም ያለኝ ብዬ ወሬን አወራለሁ። አይ ጉዴ እንዴ! እኔ አይብ ነው አልወጣልኝ ያለ። እንዴት ወጣልሽ? ምን አይቡ እኔ እንጃ ብቻ መኮኩ። ቁጭ በሉ ኑ ነይ ነው እንዴ? ነይ ቁጭ በይ። በቃ ይበቃል። ጀምሩ። የተባረከ ይሁን። ቢ በሰው ቤት ይኸውልሽ ብሉ እላለሁ። እስኪ አጉርሱኝ። የአንቺ ጉርሻ እኮ ትንሽ ነው ግን እኮ። ኧረ ትንሽ ነው፣ በቂ ነው። ያው ቪዲዮ ካሜራማን ስለሆንሽ ብዬ ነው። ኢትዮጵያ አስታወሳችሁኝ። እሺ ብሉ በይው በይ እስኪ እንጂ በቃ ትንሽ በዚህ አርጋችሁ ወይኔ ረስቼ አረኩኝ እንደማ ይቅርታ መስጠኝ
በቃ ገንያ እንኳን አደረሳችሁ። መልካም በዓል ቤተሰቦቼ። ይኸው እንዴት አዘጋጅተን እንደምንበላ ገኒ ቤት ገንዬ በጣም አመሰግናለሁ። ኧረ እኔም አመሰግናለሁ ስለመጣችሁልኝ።